ጠላቴ በእኔ ላይ መስሎት የመከራን ጽዋ ለራሱ ወሰደ። ይህንን አለማዳመጥ ጸጸት ነው ወዳጄ። አንዱ ሚስቱን ይመታታል። በአጋጣሚ ሊገድላት ሳያስብ እጁ ላይ ትሞትበታለች። ጉዳዩ ይፋ ወጥቶ ዕዳ እንዳይሆንበት ምን ማድረግ እንዳለበት ትንሽ ያሰብ አደረገ። አስቦ አሰላስሎ በስተመጨረሻ አንድ ሐሳብ መጣለት። እርሱም ወደ ሰፈራቸው አዋቂ ነኝ ባይ ሰው ጋር በመሄድ ነበር። ታዲያ ይህ አዋቂ ተብዬ ሰውም መፍትሄ የሚለውን ሐሳብ እንዲህ ሲል ይመክረዋል። ደጅ ላይ ተቀመጥ እና ቆንጆ ወጣት ሲያልፍ ካየህ አንዳች የምታግዘኝ ነገር አለ በለውና ወደ ቤት አስገባው። ከዚያም ግደለውና ከባለቤትህ ሬሳ ጋር አጠገብ ላጠገብ አጋድመው። የእርሷን ቤተሰቦች ጥራና ከዚህ ወጣት ጋር ሲያመነዝሩ ስመለከት ራሴን መቆጣጠር ተስኖኝ እርምጃ ስወስድባቸው በእጄ ሞቱ ብለህ ንገራቸው አለው። አባወራውም መላ ነው ተብሎ የተነገረውን ተቀብሎ ደጃፉ ላይ ሄዶ ቁጭ ብሎ መጠባበቅ ይጀምራል። ብዙም ሳይቆይ አንድ ወጣት ባጠገቡ ሲያልፍ ተመለከተና ወንድም አንዴ ያስቸግረህ የሆነች ነገር እንድታግዘኝ ፈልጌ ነበር ብሎ አስማምቶ ወደ ቤት ያስገባዋል። እንደተመከረውም ይገለውና ከሚስቱ አስከሬን አጠገብ ያጋድመዋል። የሚስቱ ቤተ ዘመዶችም ሲመጡም በዝሙት ላይ አግኝቷቸው ራሱን መቆጣጠር አቅቶት እርምጃ እንደወሰደባቸው ይነግራቸዋል። እነርሱም ጥፋተኛ ሳያረጉት ምክንያቱን ይረዱትና ይተውታል። ይህንን የማምለጫ ዘዴ ነግሮት የነበረው ሰውዬ ጉዳዩ ከምን እንደደረሰ ሊጠይቀው ቤቱ ይከሰታል። ገዳዩ ሰውዬም የመከረውን እንዳደረገና እንደተሳካለት በኩራትና በምስጋና ይነግረዋል። እስኪ የገደልከውን ጎረምሳ አሳየኝ ብሎ አዋቂ ተብዬው ይጠይቀዋል። ገዳዩም ወስዶ ሲያሳየው ለካስ የተገደለው የራሱ የአዋቂ ነኝ ባዩ ልጅ ኖሯል። በሳሉት ቢላዋ መቆረጥ ይለዋል። እንዲህ ነው። ለተንኮል ሰይፉን የሳለ ራሱ ይቆረጥበታል። ለወንድሙ ጉድጓድ የቆፈረ ራሱ ይገባበታል። የሌሎችን ነውር አደባባይ የሚበትን የራሱ ነውር አደባባይ ይታይበታል። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ። ለዘላለምም በማይረሳ ጉስቁልና ይጎሳቆላሉ። ኤርምያስ 20:11 ላይ እንደተጻፈው ስንታየው አባተ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው